ታላቁ ተጋድሎ ምዕራፍ 37 ከአደጋ መከላከያው መጽሐፍ ቅዱስ። ወደ ሕግና ወደ ምስክር ሂዱ እንዲህም ያለውን ቃል ባይናገሩ ንጋት አይበራላቸውም፣ በውስጣቸው ብርሃን ስለሌላቸው ነው። ኢሳይያስ 8:20 ከሐሰተኛ መምህራንና ከጨለማ መናፍስት አሳሳች ኃይል ተጽዕኖ መከለያቸው ይሆን ዘንድ የእግዚአብሔር ሕዝቦች ወደ መጽሐፍ ቅዱስ ተመርተዋል። የመጽሐፍ ቅዱስ ግልጽ ንግግሮች ማጭበርበሪያዎችን ስለሚገልጥበት ሰዎች የመጽሐፍ ቅዱስ ዕውቀት እንዳያገኙ ለማገድ ሰይጣን ማግኘት የሚችለውን እያንዳንዱን መሳሪያ ይጠቀማል። በእያንዳንዱ የእግዚአብሔር ሥራ መነቃቃት የክፋት ልዑል ለበለጠ ሥራ ይነሳሳል። በእውነትና በስህተት መካከል የሚደረገው የመጨረሻ የከረረ ጥል የእግዚአብሔርን ሕግ በተመለከተ ለረዥም ጊዜ ሲደረግ የነበረው ተጋድሎ ትግል መደምደሚያ እንጂ ሌላ አይደለም። አሁን እየገባንበት ያለው ውጊያ በሰዎች ሕግጋትና በሕያው መመሪያዎች መካከል፣ በመጽሐፍ ቅዱስ ሃይማኖትና በተረት ተረት በወግና ባህል ሃይማኖቶች መካከል የሚደረግ ውጊያ ነው። በዚህ ትግል ውስጥ እውነትንና ጽድቅን ተቃውሞ የሚተባበሩ እንደራሴዎች አሁን በትጋት ስራ ላይ ናቸው። በታላቅ ሰቆቃና ደም ዋጋ ተከፍሎ ወደ እኛ የወረደው የእግዚአብሔር ቃል ዋጋ ቢስ ተደርጓል። መጽሐፍ ቅዱስ ሁሉም ሊደርሱበት በሚችሉበት ስፍራ ነው። የሕይወታቸው መሪ አድርገው የሚቀበሉት ግን ከቁጥር የሚገቡ አይደሉም። መቆም የሚችሉት በእግዚአብሔር ብቻ ነው። በፊታቸው ላለው ፈተና ጸንተው ለመቆም ይቻላቸው ዘንድ በቃሉ የተገለጸውን የእግዚአብሔር ፈቃድ የግድ መረዳት አለባቸው። በትክክል ሊያከብሩት የሚችሉት የባህሪው የመንግስቱና የዓላማው ትክክለኛ መረዳት ሲኖራቸው፣ እነዚያንም በተስማማ ሁኔታ ሲተገብሩ ብቻ ነው። በመጨረሻው ታላቅ ጦርነት ጸንተው የሚቀሩት በመጽሐፍ ቅዱስ እውነቶች አእምሯቸውን ያፈረጠሙ ብቻ ናቸው። የሚበረብረው ፈተና ወደ እያንዳንዱ ነፍስ ይመጣል። ከሰዎች ይልቅ እግዚአብሔርን ልታዘዝን? ወሳኙ ሰዓት ደርሷል። እግሮቻችን በማይለወጠው በእግዚአብሔር ቃል ቋጥኝ ላይ ተተክለዋልን? የእግዚአብሔርን ትእዛዛትና የኢየሱስን ሃይማኖት በመደገፍ ጸንተን ለመቆም ተዘጋጅተናልን? ከስቅላቱ በፊት እንደሚሞት ከመቃብርም እንደገና እንደሚነሳ አዳኙ ለደቀ መዛሙርቱ አብራርቶላቸው ነበር። በአእምሮና በልብ ላይ የእርሱን ቃላት ያትሙ ዘንድ መላእክት በዚያ ተገኝተው ነበር። ነገር ግን ደቀ መዛሙርቱ ሲጠብቁት የነበረው ከሮም ቀንበር ምድራዊ ነፃ መውጣት ነበርና የተስፋቸው ሁሉ ማዕከል የሆነው እርሱ በአሳፋሪ ሞት ይሞታል የሚለው ሐሳብ ይኖር ዘንድ መታገስ አልተቻላቸውም። ማስታወስ የነበረባቸው ቃላት ከአእምሯቸው ጠፋ። ፈተና ሲደርስም ሳይዘጋጁ አገኛቸው። ልክ አስቀድሞ ያላስጠነቀቃቸው ይመስል የኢየሱስ ሞት ተስፋቸውን በሙሉ አንኮታኮተባቸው። በክርስቶስ ቃላት ለደቀ መዛሙርቱ በግልጽ እንደተከፈቱላቸው ሁሉ ለእኛም የወደፊቱ በትንቢታት ውስጥ ተከፍቶልናል። ከምሕረት ጊዜ መዝጊያ እንዲሁም ለመከራ ጊዜው ከሚደረግ የዝግጅት ስራ ጋር የተያያዙ ክስተቶች በግልጽ ቀርበዋል። እልፍ አእላፋት ግን ለእነዚህ አስፈላጊ እውነቶች ያላቸው መረዳት እውነቶቹ ፈጽመው ባይገለጹ ኖሮ ከሚኖራቸው ማስተዋል የተሻለ አይደለም። ደህንነትን ያውቁ ዘንድ አስተዋዮች ሊያደርጋቸው የሚችለውን እያንዳንዱን አሻራ ለመንጠቅ ሰይጣን ይከታተላቸዋል። የመከራ ጊዜም ሳይዘጋጁ ያገኛቸዋል። እጅግ አስፈላጊ ከመሆናቸው የተነሳ በሰማይ መካከል በሚበሩ ቅዱሳን መላእክት እንዲወከሉ ያደረጋቸውን ማስጠንቀቂያዎች እግዚአብሔር ወደ ሰዎች ሲልክ የማመዛዘን ኃይል የተቸረው እያንዳንዱ ሰው መልእክቱን እንዲሰማ ይጠበቅበታል። ለአውሬውና ለምስሉ የሚሰግዱ ላይ የተነገሩት አስፈሪ ቅጣቶች ራእይ 14:9-11 የአውሬው ምልክት ምን እንደሆነ ይማሩ ዘንድ እርሱንም ላለመቀበል ምን ማድረግ እንዳለባቸው ይገነዘቡ ዘንድ ሁሉንም ሰው ትንቢታትን በትጋት ወደ ማጥናት ሊመሯቸው ይገባቸዋል። አብዛኛው ሕዝብ ግን እውነትን ከመስማት ጆሮውን ይመልሳል፣ ወደ ተረትም ዞር ይላል። ወደ መጨረሻዎቹ ቀናት ሐዋርያው ጳውሎስ አቆልቁሎ ሲያይ እንዲህ ይላል፣ ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና። 2 ጢሞቴዎስ 4:3 ያ ጊዜ ሙሉ በሙሉ ደርሷል። የኃጢአተኛውን የዓለም አፍቃሪውን ልብ መሻቶች ስለሚያውክ እልፍ አእላፋት የመጽሐፍ ቅዱስን እውነቶች አይፈልጉም። ሰይጣንም የሚያፈቅሯቸውን ማታለያዎች ያቀርብላቸዋል። ነገር ግን የተሐድሶዎች ሁሉ መሰረት
የአስተምህሮች ሁሉ ደረጃ መለኪያ አድርጎ መጽሐፍ ቅዱስንና መጽሐፍ ቅዱስን ብቻ የሚጠብቅ ሕዝብ እግዚአብሔር በምድር ይኖረዋል። የምሁራን አስተያየቶች፣ የሳይንስ ድምዳሜዎች እንደሚወክሏቸው አብያተ ክርስቲያናት በቁጥር በርካታ የሆኑትና የሚጋጩት የመንፈሳዊ ጉባኤ እምነቶችና ውሳኔዎች የአብላጫ ድምፅ፣ እነዚህ ሁሉ ማናቸውም ቢሆኑ አንድን ሃይማኖታዊ ጉዳይ ለመቀበል ሆነ ላለመቀበል እንደ መረጃ ሆነው ሊወሰዱ አይገባቸውም። ማንኛውንም አስተምህሮ ወይም መመርመሪያ ከመቀበላችን በፊት ድጋፍ የሚሆነው ግልጽ የሆነ እግዚአብሔር እንዲህ ይላል የሚል ቃል መጠየቅ ይገባናል። በእግዚአብሔር ፋንታ በሰው ላይ ትኩረት እንዲያደርጉ ለመሳብ ሰይጣን ያላሰለሰ ጥረት እያደረገ ነው። ያለባቸውን ኃላፊነት እራሳቸው እንደ መሪያቸው አድርገው መጽሐፍ ቅዱስን ከመመርመር ይልቅ ወደ ጳጳሳት፣ ወደ ፓስተሮች፣ ወደ ስነ መለኮት ፕሮፌሰሮች እንዲመለከቱ ህዝቡን ይመራቸዋል። ከዚያም የእነዚህ መሪዎች አእምሮ በመቆጣጠር እንደ ፍቃዱ በእልፍ አእላፋት ላይ ተጽዕኖ ማሳደር ይቻላቸዋል። የህይወትን ቃል ይናገር ዘንድ ክርስቶስ ሲመጣ ተራ ሰዎች በደስታ አዳመጡት። ብዙዎች ካህናትና ገዢዎች ሳይቀር በእርሱ አመኑ። ነገር ግን የካህናት አለቆችና የአገሪቱ ቀንደኛ ሰዎች ትምህርቶቹን ለማውገዝና ለመካድ ወሰኑ። ጥፋት ያገኙበት ዘንድ ባደረጓቸው ጥረቶች ሁሉ ግራ ቢጋቡም ከቃሉ የሚወጣውን የመለኮታዊ ኃይልና የጥበብ ተጽዕኖ ስሜት ማስወገድ ባይችሉም እነርሱ ግን ራሳቸውን በጥላቻ አሸጉት። የእርሱ ደቀ መዛሙርት የሆኑ ዘንድ እንዳይገደዱ መሲህ አለመሆኑ የሚያረጋግጠውን ፈጽሞ ግልጽ የሆነውን መረጃ አንቀበልም አሉ። እነዚህ የኢየሱስ ተቃዋሚዎች ህዝቡ ገና ከጭንቅላቱ ጀምሮ እንዲያከብራቸው የተማረ፣ ለስልጣናቸውም ያለምንም ጥያቄ የማጎብደድ ልምድ ያለው ሰዎች ነበሩ። አለቆችንና ጻፎችን በኢየሱስ የሚያምኑት እንዴት ነው? ክርስቶስ ቢሆን ኖሮ እነዚህ ጻድቅ ሰዎች አይቀበሉትም ነበርን? አሉ። የአይሁድ ህዝብ ተቤዣቸውን አንቀበልም እንዲሉ ያደረጋቸው የእንደዚህ አይነት መምህራን ተጽዕኖ ነበር። እነዚያን ካህናትና አለቆች ያነሳሳው መንፈስ ሃይማኖተኛነትን እንደ ትልቅ ሙያ በሚቆጥሩ ብዙዎች ዘንድ አሁንም ይንጸባረቃል። ለዚህ ዘመን የተሰጡትን የተለዩ እውነቶች በተመለከተ የመጽሐፍ ቅዱስን ምስክርነት ለመመርመር እምቢ ይላሉ። ወደ ቁጥራቸው ብዛት፣ ሀብትና ተወዳጅነት እየጠቆሙ የእውነት ደጋፊዎችን ጥቂቶች ድሆችና በብዙሃን ዘንድ የማይወደዱ ከዓለም የነጠላቸውን እምነት የያዙ አድርገው በንቀት ይመለከቷቸዋል። በጻፎችና በፈሪሳውያን ዘንድ የነበረው ከመጠን ያለፈ ስልጣን ባለቤት መሆን በአይሁዳውያን መበተን እንደማያበቃ ክርስቶስ ቀደም ብሎ ተገንዝቦ ነበር። በዘመናት ሁሉ ለቤተ ክርስቲያን እጅግ አሰቃቂ መርገም የሆነው ሕሊናን ይገዛ ይቆጣጠር ዘንድ የሰብአዊ ፍጥሩን ስልጣን ከፍ የማድረግ ስራ ትንቢታዊ እይታ እርሱ ነበረው። በጻፎችና በፈሪሳውያን የሰነዘረው አስፈሪ ውግዘትና እነዚህን እውር መሪዎች እንዳይከተሉ ህዝቡን ያስጠነቀቀበት ንግግሮቹ በጽሑፍ የሰፈሩት ለወደፊት ትውልዶች ተግሳጽ የሆኑ ዘንድ ነበር። የሮማዊት ቤተ ክርስቲያን ለመሪዎቿ መጽሐፍ ቅዱስን የመተርጎምን መብት ትጠብቅላቸዋለች። ሃይማኖታዊ መሪዎች ብቻ ናቸው የእግዚአብሔርን ቃል ለማብራራት ብቃት ያላቸው በሚለው መሰረተ ሀሳብ በመደገፍ ቃሉ ከተራው ህዝብ ይታገዳል። ተሐድሶ መጽሐፍ ቅዱስን ለሁሉም ቢሰጥም በሮም ተጠብቆ የኖረው ያው ራሱ መርህ በፕሮቴስታንት አብያተ ክርስቲያናት ያሉትን እልፍ አእላፋት መጽሐፍ ቅዱስን ለራሳቸው እንዳይመረምሩ ያግዳቸዋል። እንደ ቤተ ክርስቲያኗ አቋም የተተረጎሙትን የመጽሐፍ ቅዱስ ትምህርቶች እንዲቀበሉ ይማራሉ። መጽሐፍ ቅዱስ ውስጥ ፍንትው ብሎ የተገለጸ ቢሆንም ከእምነታቸው ጋር የሚቃረን ወይም የኑሮውን የቤተ ክርስቲያናቸውን ትምህርት የሚጻረር ከሆነ ምንም ነገር ላለመቀበል የማይዳዳቸው በሺዎች የሚቆጠሩ አሉ። መጽሐፍ ቅዱስ ስለ ሐሰተኛ መምህራን በማስጠንቀቂያ የተሞላ ቢሆንም እንኳን ነፍሳቸውን ለሃይማኖታዊ መሪዎች ጥበቃ በአደራ ለመስጠት ብዙዎች የተዘጋጁ ናቸው። ዛሬ ለያዟቸው የእምነት አቋሞች እንደዚያ እንዲያደርጉ በሃይማኖታዊ መሪዎቻቸው እንደታዘዙ ከመናገር በቀር ሌላ ምንም ምክንያት ማቅረብ የማይችሉ ሃይማኖተኞች ነን የሚሉ በሺዎች የሚቆጠሩ ሰዎች አሉ። የአዳኙን ትምህርቶች ትኩረት ሳይሰጡ
ያልፏቸውና በአገልጋዮች ቃላት ላይ የማያወላውል መታመን ያደርጋሉ። ነገር ግን አገልጋዮች ስህተት መስራት የማይቻላቸው ናቸውን? ብርሃን ተሸካሚ መሆናቸውን ከእግዚአብሔር ቃል ካላረጋገጥን በስተቀር የእነርሱን ምሪት አምነን እንዴት ነፍሳችንን እንስጣቸው? ዓለም ከሚነጉድበት መንገድ ገለል ለማለት የሚያስችል የግብረ ገብነት ድፍረት አለመኖር የተማሩ ሰዎችን ዱካ እንዲከተሉ ብዙዎችን ይመራቸዋል። ለራሳቸው ለመመርመር ባላቸው ቸልተኝነትም ተስፋ በሚያስቆርጥ መልኩ በስህተት ሰንሰለት እየተጠፈሩ ናቸው። ለዚህ ዘመን የሚሆነው እውነት በመጽሐፍ ቅዱስ አማካኝነት ወደ እይታ በግልጽ እንደመጣ ያስተውላሉ። በአዋጆችም ላይ የቅዱስ መንፈስ ኃይል መገኘት እንዳለ ይሰማቸዋል። ሆኖም የቤተ ክርስቲያን ሹማምንት ተቃውሞ ከብርሃኑ ዘወር እንዲያደርጋቸው ይፈቅዳሉ። ምክንያትና ሕሊና ያመኑ ቢሆንም እነዚህ የተሞኙ ነፍሳት ከአገልጋዩ የተለየ ነገር ማሰብን አይሞክራትም። ግላዊ ሚዛናቸውም ዘላለማዊ ፍላጎታቸው ለሌላው እምነት የለሽነት፣ ኩራትና ጥላቻ ይሰዋሉ። ሰይጣን ምርኮቹን ለመጠፈር በሰው ተጽዕኖ በኩል የሚሰራባቸው መንገዶች በርካታ ናቸው። የክርስቶስ መስቀል ጠላቶች ከሆኑት ጋር በሐር የፍቅር ገመድ በማቆራኘት ሰይጣን እልፍ አእላፋትን የራሱ ያደርጋቸዋል። ቁርኝቱ ምንም አይነት ቢሆን የወላጅ የልጅ የጋብቻ ወይም የወዳጅነት ቢሆን ተጽዕኖ ተመሳሳይ ነው። የእውነት ጭቋኞች ሕሊናን ለመቆጣጠር ኃይላቸውን ይጠቀማሉ። በቁጥጥራቸው ስር ያሉ ነፍሳትም የራሳቸው ሕሊና የሚያምንበትን ለመታዘዝ በቂ ወኔ ወይም ግላዊ ነፃነት የላቸውም። እውነትና የእግዚአብሔር ክብር የሚነጣጠሉ አይደሉም። መጽሐፍ ቅዱስን ማግኘት እየቻለን በተሳሳቱ አመለካከቶች እግዚአብሔርን እናከብሮ ዘንድ አይቻለንም። ሕይወቱ ጻድቅ፣ ትክክለኛ እስከሆነ ድረስ አንድ ሰው የሚያምነው ምንም ቢሆን ችግር የለውም ይላሉ። ብዙዎች ሕይወት ግን ቅርጽ የሚወጣለት በእምነት ነው። ብርሃንና እውነት መድረስ የምንችልባቸው ሆነው ያንን የመስማትና የማየት እድል እናጎለብት ዘንድ ቸል ብንል ልክ እንዳልተቀበል ነው ይቆጠራል። ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ናት። ምሳሌ 16:25። የእግዚአብሔርን ፍቃድ ለማወቅ የሚያስችል ሁሉም እድል እያለ ድንቁርና ለስህተት ወይም ለኃጢአት ማሳሰቢያ ምክንያት አይሆንም። አንድ ሰው በጉዞ ላይ እያለ ወደ ብዙ አቅጣጫ የሚያመሩ መንገዶች ወዳሉበት እያንዳንዱን መንገድ ወደ የት እንደሚወስድ የሚጠቁም ሰሌዳ ወዳለበት ስፍራ ቢደርስና አቅጣጫ ጠቋሚው ሰሌዳ ቸል ብሎ ትክክል የመሰለውን መንገድ ቢመርጥ ምኑንም ያህል እጅግ ቅን ቢሆን በተሳሳተ መንገድ ላይ ራሱን የማግኘቱ እድል እጅግ የሰፋ ነው። ከትምህርቶቹ ጋር እንተዋወቅ ዘንድ እርሱ ከእኛ ምን እንደሚፈልግም ለራሳችን እናውቅ ዘንድ እግዚአብሔር ቃሉን ሰጠን። የሕጉ ሰው የዘላለምን ሕይወት እወርስ ዘንድ ምን ላደርግ በሚለው ጥያቄ ወደ ኢየሱስ ሲመጣ በሕግ የተጻፈው ምንድን ነው? እንዴትስ ታነበዋለህ? ሉቃስ 10:25-26 በማለት ወደ መጽሐፍ ቅዱስ መራ። የዚያ ሕግ የመመሪያዎቹና መጠይቆቹ ሁሉ የታመነ አቅርቦት በእጃቸው ውስጥ ስላለ ድንቁርና ለወጣትም ሆነ ለዕድሜ ባለጸጋው ማሳሰቢያ ሊሆን ወይም የእግዚአብሔርን ሕግ ለሚጥሱ ከተዘጋጀው ቅጣት ሊያስመልጣቸው አይችልም። መልካም አመለካከት መኖሩ በቂ አይደለም። አንድ ሰው ትክክል የመሰለውን ወይም አገልጋዩ ትክክል ነው ብሎ የነገረውን ማድረጉ በቂ አይደለም። የነፍሱ መቤዠት አደጋ ላይ ነውና መጽሐፍ ቅዱስን ራሱ መመርመር አለበት። እምነቶቹ ምንም ያህል ጠንካራ ቢሆኑ አገልጋዩ እውነት ምን እንደሆነ እንደሚያውቅ ምንም ያህል መተማመን ቢኖረው ይህ የእርሱ መሰረት አይደለም። ወደ ሰማይ የሚያደርገውን ጉዞ እያንዳንዱን አቅጣጫ የሚጠቁም ካርታ አለው። ምንም ነገር ላይ መገመት አያስፈልገውም። እውነት ምን እንደሆነ ከመጽሐፍ ቅዱስ ይማር ዘንድ በብርሃኑም ይመላለስ ዘንድ ምሳሌውንም እንዲከተሉ ሌሎችን ያበረታታ ዘንድ የእያንዳንዱ አመዛዛኝ ፍጡር ተቀዳሚና ተወዳዳሪ የሌለው ኃላፊነቱ ነው። ጥቅስን ከጥቅስ እያነጻጸርን እያንዳንዱን ሀሳብ እየመዘንን ቀን በቀን መጽሐፍ ቅዱስን በትጋት ማጥናት አለብን። በመለኮት እርዳታ አመለካከቶቻችንን ለራሳችን ማበጀት አለብን። በእግዚአብሔር ፊት መመለስ የሚኖርብን ስለ ራሳችን ነውና። መጽሐፍ ቅዱስ በተጻፈበት ቋንቋ
ሊስተዋል በቀላሉ ሊታይ የማይችል ረቂቅ ምስጢራዊ መንፈሳዊ ትርጉም እንዳለው የሚያስተምሩ ታላቅ ጥበብ እንዳላቸው በሚያስመስሉ ምሁራን ምክንያት በመጽሐፍ ቅዱስ ውስጥ ፍንትው ብለው የተገለጹት እውነቶች በጥርጣሬና በጽልመት እንዲወሳሰቡ ሆነዋል። እነዚህ ሰዎች ሐሰተኛ መምህራን ናቸው። ኢየሱስ መጽሐፍትንና እግዚአብሔርን አታውቁምና ብሎ የተናገረው ለእንደዚህ አይነት መደቦች ነው። ማርቆስ 12:24 ምሳሌ ወይም ምልክት ጥቅም ላይ ካልዋለ በስተቀር የመጽሐፍ ቅዱስ ቋንቋ በግልጽ እንደተቀመጠው እንደዚያው ትርጉሙም መብራራት አለበት። ፈቃዱን ሊያደርግ የሚወድ ቢኖር እርሱ ይህ ትምህርት ከእግዚአብሔር ቢሆን ወይም እኔ ከራሴ የምናገር ቢሆን ያውቃል በማለት ተስፋውን ሰጥቷል። ዮሐንስ 7:17 ሰዎች መጽሐፍ ቅዱስን እንደተጻፈው አድርገው ራሱን ቢቀበሉ አእምሯቸውን የሚያደናግሩና የሚያስቱ ሐሰተኛ መምህራን ባይኖሩ መላእክትን የሚያስደስት አሁን በስህተት ውስጥ የሚቅበዘበዙትን ሺህ በሺህ የሆኑት ወደ ክርስቶስ መንጋ የሚያመጣ ሟች ፍጡር እስከሚችልበት አቅም ጥግ ድረስ የእግዚአብሔርን ጥልቅ ነገሮች እንረዳ ዘንድ የአእምሮን ኃይላት ሁሉ ለመጽሐፍ ቅዱስ ጥናት መዋል፣ ለመረዳት ችሎታንም የማስተዋልን ኃላፊነት መስጠት ይገባናል። ሆኖም የሕፃን ታዛዥነትና ተሸናፊነት የተማሪው እውነተኛ መንፈስ እንደሆነ መዘንጋት የለብንም። ከመጽሐፍ ቅዱስ ውስጥ ከባድ የሆኑ ነገሮችን የፍልስፍናዊ እክሎችን ለመፍታት የምንታገልባቸውን አይነት ዘዴዎች በመጠቀም ፈጽሞ መረዳት አይቻልም። አያሌ ሰዎች የሳይንስን ክፍለ ወሰን ለማጥናት በሚገቡበት አይነት በራስ በመደገፍ መጽሐፍ ቅዱስን ማጥናት የለብንም። በጸሎት በተሞላ አምላካዊ ድጋፍ ፈቃዱንም ለመማር በእውነተኛ መሻት እንጂ ከታላቁ እኔ ነኝ እውቀት እናገኝ ዘንድ ትሁትና መማር የሚችል መንፈስ ይዘን መምጣት አለብን። ያለበለዚያ ክፉ መላእክት አእምሮቻችንን ያሳውሯቸውና ልቦቻችንንም ያደነድኗቸውና በእውነቱ መመሰጥ ሳይሆንልን ይቀራል። የተማሩ ሰዎች ምስጢራዊ ናቸው የሚሏቸው ወይም አስፈላጊ አይደሉም ብለው የሚያልፏቸው ብዙ የመጽሐፍ ቅዱስ ክፍሎች በክርስቶስ ትምህርት ቤት ለተማረ ለእርሱ በማጽናኛና በምሪት የተሞሉ ናቸው። በርካታ የሥነ መለኮት ሊቆች የእግዚአብሔር ቃል የተሻለ መረዳት የሌላቸው አንዱ ምክንያት ሊተገብሯቸው ለማይፈልጓቸው እውነቶች ዓይናቸውን ስለሚጨፍኑ ነው። ቃሉን ለመመርመር የሚውለው የማሰብ ችሎታ የአእምሮ ኃይል አንድ ዓላማ የመያዝንና ጽድቅን ከልብ የመጥማትን ያህል የመጽሐፍ ቅዱስ እውነትን ለመረዳት አያግዝም። መጽሐፍ ቅዱስ ያለ ጸሎት ፈጽሞ መጠናት የለበትም። በቀላሉ የምንረዳቸው ነገሮች አስፈላጊነት እንዲሰማን ወይም ለመረዳት አስቸጋሪ ከሆኑት እውነቶች ጋር ግብግብ እንዳንገጥም ለማድረግ የሚቻለው መንፈስ ቅዱስ ብቻ ነው። በውበቱ እንማረክ ዘንድ፣ በማስጠንቀቂያ እንገሰጽ ዘንድ ወይም በተስፋዎቹ ሕይወት ይዘራብን እና እንጠነክር ዘንድ ልብ የእግዚአብሔር ቃል እንዲያስተውል የመዘጋጀት ስራ የሰማያዊ መላእክት ኃላፊነት ነው። የመዝሙረኛውን ተማጽኖ የራሳችን ልናደርገው ይገባል። ዓይኖችን ክፈት ከሕግም ተአምራትን አያለሁ። መዝሙር 119:18 አብዛኛውን ጊዜ ፈተናዎች መቋቋም የማይቻሉ ይመስላሉ። ምክንያቱም ጸሎትንና የመጽሐፍ ቅዱስን ጥናት ቸል በማለቱ ተፈታኙ ሰው የእግዚአብሔርን ተስፋዎች ወዲያውኑ አስታውሶ በመጽሐፍ ቅዱስ ጥቅስ መሳሪያዎች ሰይጣንን መፋለም ስለማይችል ነው። በመለኮታዊ ነገሮች ለመማር ፈቃደኛ በሆኑት በእነርሱ ግን መላእክት በዙሪያቸው ናቸው። እጅግ አስፈላጊ በሆነው ሰዓትም አስፈላጊ የሆኑትን ለዚያ ጊዜ ገጣሚ የሆኑትን እውነቶች እንዲያስታውሱ ያደርጋቸዋል። ስለዚህም ጠላት እንደ ጽኑ ፈሳሽ ሲመጣ የእግዚአብሔር መንፈስ በእርሱ ላይ መልእክቱን ያነሳበታል። ኢሳይያስ 59:19 ኢየሱስ ለደቀ መዛሙርቱ ተስፋ ሲሰጥ እንዲህ አላቸው፣ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል። ዮሐንስ 14:25 በአደጋ ጊዜ የእግዚአብሔር መንፈስ እንዲያስታውሰን የክርስቶስ ትምህርቶች አስቀድመው በአእምሮ ውስጥ መከዘን መጠራቀም አለባቸው። አንተን እንዳልበድል አለ ዳዊት፣ ቃልህን በልቤ ሰወርሁ። መዝሙር 119:11 ለዘላለማዊ ፍላጎቶቻቸው ዋጋ የሚሰጡ ሁሉ የጥርጥርን ጣልቃ ገብነት ለመከላከል በተጠንቀቅ መሆን አለባቸው።
የእውነት ምሰሶዎች ኃይለኛ ጥቃት ይደርስባቸዋል። ከዘመናዊ ክህደት፣ የአሽሙርና የውሸት ክርክር ሳይታወቅ ውስጡን ከሚበላ ቸነፈራዊ ትምህርት መዳረሻ ውጭ መሆን ፈጽሞ የሚቻል አይደለም። ሰይጣን ፈተናዎችን ለሁሉም መደቦች እንዲስማሙ ያደርጋቸዋል። በሁሉም ወገን በተመሳሳይ ሁኔታ በተሰላ አካሄድ አለመተማመንን ወይም በመጽሐፍ ቅዱስ ላይ ንቀትን ለማነሳሳት ያልተማረውን በፌዝና በንቀት ሲያጠቃ፣ የተማረውን ደግሞ በሳይንሳዊ ተቋሞችና በፍልስፍና አመክንዮዎች ይገናኛቸዋል። እዚህ ግባ የማይባል ልምድ ያላቸው ወጣቶች እንኳ መሰረታዊ የክርስትና መርሆችን በተመለከተ የጥርጥር አግባዊ አነጋገር ለመሰንዘር ይዳዳቸዋል። ይህ የወጣት ክህደት ጥልቀት የሌለው ቢሆንም ተጽዕኖ አለው። በዚህ ምክንያት ብዙዎች በአባቶቻቸው እምነት ላይ እንዲቀልዱ፣ በጸጋ መንፈስ ላይም ንቀት እንዲፈጽሙ ይመራሉ። ዕብራውያን 10:29 ለእግዚአብሔር ክብር ለዓለም ደግሞ በረከት ይሆናሉ ተብሎ ተስፋ የተጣለባቸው ብዙ ነፍሳት በክህደት የሚሸት ትንፋሽ ዋግ ተመተዋል። በሰብአዊ አመክንዮ ኩራተኛ ውሳኔዎች ላይ የሚተማመኑ መለኮታዊ ምስጢራትን መተንተን እንደሚችሉና ያለ እግዚአብሔር ጥበብ እርዳታ እውነት ላይ እንደርሳለን ብለው የሚያልሙ እነርሱ በሰይጣን ወጥመድ የተተበተቡ ናቸው። ያለነው በዚህ ዓለም ታሪክ እጅግ ከባድ የሚባለው ዘመን ውስጥ ነው። እየተተለተለ ያለው የዓለም እልፍ አላፍ መዳረሻ ሊወሰን ነው። የራሳችን የወደፊቱ ደህንነት፣ የሌሎች ነፍሳት ደህንነት ጭምር አሁን የምንራመደው መንገድ የሚወሰን ነው። በእውነት መንፈስ መመራት ያስፈልገናል። እያንዳንዱ የክርስቶስ ተከታይ ጌታ ሆይ ምን አደርግ ዘንድ ትወዳለህ ብሎ መጠየቅ አለበት። በጾምና በምልጃ በተለይም በፍርዱ ትዕይንት ላይ በሚያተኩረው ቃሉ ላይ እየተመሰጥን በእግዚአብሔር ፊት ራሳችንን ማዋረድ ያስፈልገናል። በእግዚአብሔር ነገሮች ላይ ጥልቅና ሕያው የሆነው ልምምድ አሁን መሻት ይገባናል። የምናባክነው አንድ ሴኮንድ እንኳ የለንም። እጅግ አስፈላጊ የሆኑ ክስተቶች በዙሪያችን እየተከናወኑ ነው። በሰይጣን የድግምት ምድር ላይ ነን። የእግዚአብሔር ሕዝቦች ሆይ አትተኙ። ጠላት በአቅራቢያ አድፍጦ እያደባ ነው። ግድ የለሽና የምታንቀላፉ ከሆናችሁ በማንኛውም ጊዜ ተዘጋጅቶ ተስፈንጥሮ ሊከመርባችሁና መብሉ ሊያደርጋችሁ ጠላት በአቅራቢያችሁ አድፍጦ እያደባ ነው። በእግዚአብሔር ፊት ስላሉበት ትክክለኛ ሁኔታ ብዙዎች ተታለዋል። ያደርጓቸው ዘንድ ቸል ያሏቸውን ያከናውኗቸው ዘንድ እግዚአብሔር የሚፈልግባቸውን መልካምና የተከበሩ ተግባራት መቁጠር ረስተው ስላልፈጸሟቸው የስህተት ተግባራት እራሳቸውን እንኳ ደስ ያለ ይላሉ። በእግዚአብሔር የአትክልት ስፍራ ዛፎች መሆናቸው በቂ አይደለም። ፍሬ በማፍራት ለሚጠበቅባቸው መልስ መስጠት ይኖርባቸዋል። ጸጋው እያበረታቸው ያከናውኗቸው ዘንድ ይቻላቸው ስለነበሩት ነገር ግን ስላላደረጓቸው መልካም ነገሮች ሁሉ ተጠያቂ ያደርጋቸዋል። በሰማይ መጻሕፍት የእርሻው መሰናክሎች ተብለው ይመዘገባሉ። ነገር ግን የዚህ መደብ ጉዳይ እንኳ ሙሉ በሙሉ ተስፋ አስቆራጭ አይደለም። የእግዚአብሔርን ምሕረት ባቃለሉ ጸጋውንም ባጎሳቆሉ ዘንድ የታጋጅ ጽኑ ፍቅር ልብ አሁንም ይማጸናል። ስለዚህ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል። እንዴት እንደምትመላለሱ በጥንቃቄ ተጠበቁ፣ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ኤፌሶን 5:14-16 ፈታኙ ሰዓት በደረሰ ጊዜ የእግዚአብሔርን ቃል የሕይወታቸው መመሪያ ያደረጉ እነርሱ ይገለጣሉ። በበጋ ወራት ሁሌም አረንጓዴ በሆኑ ዛፎችና በሌሎቹ መካከል በቀላሉ የሚታይ ልዩነት የለም። የክረምቱ ኃይለኛ ነፋስ በመጣ ጊዜ ግን ሁሌም አረንጓዴዎቹ ዛፎች ምንም ሳይለወጡ ሲቀሩ፣ ሌሎች ዛፎች ግን ቅጠላቸው ይረግፋል። እንደዚሁም ሐሰተኛ ልብ ያለው አማኝ አሁንም ከትክክለኛው ክርስቲያን አይለይ ይሆናል። ልዩነቱ ገሃድ የሚሆንበት ጊዜ ግን በላያችን ነው። እስኪ ተቃውሞ ይነሳ፣ አክራሪነትና አለመቻቻል ቦታ ይሰጣቸው፣ ስደትም ይቀጥላል። ባለከፊል ልቦችና ግብዞች ተንገዳግደው እምነታቸውን ይተዋሉ። ነገር ግን ከብልጽግና ዘመናቱ ይልቅ እምነቱ ጠንክሮና ተስፋ ፈክቶ እውነተኛውን ክርስቲያን እንደ ቋጥኝ ሳይነቃቃ ይኖራል። መዝሙረኛው እንዲህ ይላል፣ ምስክርነትህ ትዝታዬ ነውና
ከትእዛዛትህ የተነሳ አስተዋልሁኝ፣ ስለዚህ የሐሰትን መንገድ ጠላሁ። መዝሙር 119 ከ99 እስከ 104። ጥበብን የሚያገኝ ሰው ምስጉን ነው። በውሃ አጠገብ እንደተተከለ በወንዝም ዳር ስሩን እንደሚዘረጋ ሙቀትም ሲመጣ እንደማይፈራ ቅጠሉም እንደሚለመልም በድርቅ ዓመትም እንደማይሰጋ ፍሬውንም እንደማያቋርጥ ዛፍ ይሆናል። ምሳሌ 3:13 ኤርምያስ 17:8